ዛሬ ህንፃ መሳሪያ ውስጥ አንድ ዕቃ አግኝቻለሁ። ብዙዎቻችሁ ቤት ስገባ የማገኘው ትልቁ ችግር የሁላችሁም በሚባል ደረጃ ውሃ ማፍሰሻችሁ በዚህ መልኩ ተቆራርጦና ተለጣጥፎ እንደዛም ሆኖ ደግሞ ውሃ እያፈሰሰባችሁ ነው የማየው። ዛሬ ግን ከዚህ ችግር ሙሉ በሙሉ ሊገላግላችሁ የሚችለውን አንድ ጽድት ያለ ዕቃ ህንፃ መሳሪያ ውስጥ አግኝቻለሁ። ይሰራልናል አይሰራልንም እና አገጣጠሙንም ጭምር በዚህ ቪዲዮ አጠር አድርጌ ያሳያችኋለሁ። መጨረሻ ላይ ደግሞ ከዚህ ሆዝ የተያያዘ አንድ አሪፍ ቲፕ ሰጣችኋለሁ። እስከ 8000 ብር ሊያስወጣችሁ የሚችል ስህተት ነው። እሱን እንዴት መጠንቀቅ እንዳለባችሁ አሳያችኋለሁ። ቪዲዮን ሼር እና ላይክ ያደረጋችሁ ተከታተሉኝ። ወደ ቪዲዮ በመጀመሪያ እቺን ዕቃ አካባቢያችን ላይ የሚገኝ ህንፃ መሳሪያ ሄደን ነው የገዛናት። እናንተም አካባቢያችሁ ላይ የሚገኝ ህንፃ መሳሪያ ፈልጋችሁ መግዛት ትችላላችሁ። 2 ሜትር፣ 3 ሜትር፣ 5 ሜትር ድረስ አለው። ምንድነው የምታደርጉት? እዚህ ጋር ጀርባው ላይ የሚፈታ ቦታ አለው። ይሄንን ቦታ ትፈታላችሁ። እንደዚህ አይነት ዙሪያውን ትፈታላችሁ። እንደዚህ ዙሪያውን በቀላሉ በመፍታት በእንደዚህ አይነት ካቻቢቴ ከዛ ምንድነው የምታገኙት? እዚህ ጋር ይሄኛውም ይሄ መጀመሪያ የፋብሪካውም እንደዚህ የተጣበቀ ነገር ነው በማስቲሽ ነገር። ይሄንን በቀላሉ እንደዚህ አድርጋችሁ ትፈነቅሉታላችሁ። በማስቲሽ ነው የተጣበቀው። እኛም የምናደርገው አዲሱን አምጥተን በማስቲሽ ነው የምናጣብቀው። እንደዚህ አይነት ማስቲሽ ህንፃ መሳሪያዎችንም ታገኛላችሁ በቀላሉ። ከዛ ግን ይሄንን እንዴት ነው የምትለዩት? የዚህ በኩሉ ያው ሰፋ ይላል ያስታውቃል አንደኛ። እቺ ደግሞ ማንጠልጠያ ያላት ያው እንደምታውቁት እዚህ ጋር ይንጠለጠላል። የዚህ ማንጠልጠያ ያለው እና በዚህኛው በኩል በዚህኛው ስፋት ልክ ይሄንን ትቆርጡታላችሁ። ይሄኛውን አሁን የዚህን መጨረሻው ላይ ሁለተኛው ላይ ቆርጠዋለሁ እኔ። በቢላዋም በየትኛውም ነገር መቁረጥ ትችላላችሁ። እንደዚህ ከቆረጣችሁ በኋላ ይሄኛውን በእንደዚህ አይነት ነገር በጠፍጣፋ ነገር ከፍታችሁ በዚህ መልኩ ቆርጣችሁ ካዘጋጃችሁት በኋላ እንደዚህ ማስቲሽ ታመጣላችሁ። ማስቲሿን በዚሁ በጠፍጣፋ ነገር እንደዚህ እጃችሁ ሳይነካችሁ በቀላሉ እንደዚህ ውስጡን በደንብ ትቀቡታላችሁ። ደረቅ መሆን ይኖርበታል ግዴታ። ውስጡ ደረቅ መሆን ስላለበት እኛ ደግሞ እየዘነበብን ስለሆነ ቪዲዮ የምንሰራው በእንደዚህ በፎጣ ነገር እናደራርቀዋለን ማለት ነው። ሁለቱንም ቦታ ከቻላችሁ ግን ይሄኛውንም ብትቀቡት አሪፍ ነው። ይሄኛውንም ቦታ ብትቀቡት ትንሽ ብትቀቡት በደንብ እንዲዳረስ። ዙሪያውን ከቀባችሁት በኋላ በቀላሉ ባወጣችሁበት ቦታ በዚህኛው ከስር በኩል በዚህ ቀዳዳ እንደዚህ ታስገቡታላችሁ። በዚህ መልኩ እንደዚህ ጥብቅ አድርጋችሁ ወደ ውስጥ ካስገባችሁት በኋላ ከዛ እቺን ነገር እቺንም ህንፃ መሳሪያ ነው የገዛኋት ፋሽታ ነች እቺኛዋ። እንደዚህ አምታችሁ ጥብቅ አድርጎ እንዲይዘልን በዚህ ነገር በደንብ እንደዚህ ማጣበቃችሁን ንቅንቅ እንደማይል በደንብ እንደዚህ ማጣበቃችሁን እርግጠኛ ከሆናችሁ በእንደዚህ አይነት ከተር ነገር በየትኛውም ነገር እቺን እንደዚህ መቁረጥ ትችላላችሁ። ከዛ ትንሽ እስኪደርቅ ድረስ ባትመታኩት አሪፍ ነው። ከዛ በኋላ ምንም አይነት ችግር አይኖረውም ማለት ነው። ይሄ እንዳያችሁት በጣም ረጅም ነው። በዛ ላይ በደንብ ያስጠቅማችኋል። ይህንን በዚህ መልኩ ካስተካከላችሁ ግን አንድ በፍጹም መርሳት የሌለባችሁ ነገር እዚህኛው ሆዝ ላይ ውሃ በሚፈስበት ሰዓት ውሃውን እያፈሰሳችሁ ድሬን እያደረጋችሁም ሆነ ወይም ደግሞ ስፒን በምታደርጉበት ሰዓት ውሃው ቀጥታ ስለሚፈስ በዛን ጊዜ በጭራሽ ይሄንን ከፍ አድርጋችሁ እንደዚህ አትሰቅሉትም። ለምን እንደሆነ ላሳያችሁ። እዚህ ጋር የምታዩት ውሃ ወደዚህ መፍሰስ ካልቻለ ወደዚህ ተመልሶ ወደ መጭመቂያው ክፍል ይገባል። ከመጭመቂያው ደግሞ ቀጥታ ወደ ሞተሩ ሊኬጅ አድርጎ አንጠባጥቦ ሞተሩን አቃጥሎ እስከ 8000 ብር ነው ሊያስወጣችሁ የሚችለው። ይህን ነገር ግዴታ ጥንቃቄ ማድረግ ይኖርባችኋል። ሀላሎች ነን። ለእንደዚህ አይነት ጠቃሚ መረጃዎች ቪዲዮዎችን ላይክ ያደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እናመሰግናለን።